የሚሆነው ፍሪጅ ነው። እንዲሁም ፍሪጁ የሰራሁት ከተለያዩ ማቴሪያሎች ሲሆን በዋናነት በሶላር የሚሰራ ፍሪጅ ነው የሰራሁላችሁ። ፍሪጁም በፀሐይ ብርሃን የሚሰራ ሲሆን እዚህ ጋር ኦን አለው ከኋላ ማቴሪያሎቹ የተለያየ ምግቦች እንዳይበላሹ እና የተለያዩ ነገሮች ለማቆየት የሚሆኑ ናቸው። እና ውስጡም ይኸው በዚህ ልክ እንደምታዩት ነው። መደርደሪያዎች አሉት፣ የተለያዩ መደርደሪያዎች። እንዲሁም የላይኛው የሰራሁበት የቃሪያዎች የተለያየ እንቁላሎች ምናምን እንዳይበላሹ ለማስቀመጥ ነው። በሁለተኛ ደረጃ የሚሆነው ደግሞ ከስር ያያችሁት የምግቦች የተለያየ የሚበላሹ ነገሮች ለማስቀመጥ ነው። በዋናነት ይሄን ፈጠራ ስራ የሰራሁት ለገጠር ማህበረሰብ ሲሆን ምክንያቱም ምንም በማስመልከት ነው ብላችሁ ከጠየቃችሁኝ የገጠር ማህበረሰቦች እየተቸገሩ ስለሆነ ይህን ፍሪጅ የሰራሁላቸው ለነሱ ነው። በፀሐይ ስለሚሰራ በፀሐይ የሚሰራ ያደረኩት በዋናነት ለገጠር ማህበረሰቦች አስቤ ነውና ለከተማ እንዲውል የተፈለገበት ነገር አለ። ምክንያቱም በመብራትም ሊሰራ ይችላል። ይኸው እንደምታዩት የላይ በኩሉም እንደ ማቀዝቀዝ ነገር ይሰራል ማለት ነው። አልተርኔቲቭ ነው እንትኑ ማለት ነው። ሶላሩ እንዴት ሆነ ካላችሁኝ የተለያዩ ማቴሪያሎችን በመጠቀም በመብራት ሶኬት ሊሰራ ይችላል። እንዲሁም በፀሐይ ብርሃን ሊሰራ ይችላል። እና ደግሞ የተለያየ ኦኖፎችን አሉት። እንዲሁም የሶላር መሰኪያዎች አሉት። ብዙ አይነት ሶላር መጠቀም ይችላል። ኦኖፎች አሉት። እንደምታዩት እዚህ ጋር ደግሞ ፐርሰንት ይናገራል። ፍሪጁ ስንት ፐርሰንት ሆነ፣ ስንት ፐርሰንት አለው፣ ለምግብ በቂ ነው ወይ የሚለውን ነገር ይወስነዋል። እና እዚህ ጋር ፐርሰንቱ ታይቶ ያበላሻል አያበላሽም የሚል እንትን ነው። እና ይህ ፈጠራ እንደምታዩት እንድታበረታቱኝ ነው ወደ እናንተ ያቀረብኩት። እና ላይክ ሼር ኮፒ ሊንክ እና እያደረጋችሁ እንድትተባበሩኝ እፈልጋለሁ። እና ዛሬ ወደ እናንተ ያቀረብኩላችሁ በዋናነት ለገበያ እንዲቀርብ እፈልጋለሁ። እና የሆነ አቅም ያለው ሰው ቢያግዘኝ ለገበያ አቀርባለሁ ወይም ደግሞ ከፍ አድርጌ እሰራዋለሁ የሚል ሀሳብ አለኝ። እንደምታዩት ሶላሩ በፀሐይ የሚሰራ ሲሆን እንዲሁም የተለያየ ምግቦች እንዳይበላሽ የተለያዩ ነገሮች ለማስቀመጥ ይረዳል። ገጠር ላይ መብራት ስለሌላቸው ነው በፀሐይ የሰራው። እንዲሁም ከእናንተ ምን የሚቀንሰው ነገር የለም። ፎሎ ላይክ እና ሼር በማድረግ ተባበሩኝ። አመሰግናለሁ።